ለመሆኑ የሰው ልጅ ነፃነቱን በስንት ብር ይሸጣል? እስኪ ራሳችሁን ጠይቁ። የነገ ዕጣ ፈንታችሁ፣ የደስታችሁ ልኬት፣ የሰላማችሁና የህልማችሁ መጠን በየወሩ በሰዓቱ ከሚገባው ያ ቁጥር ጋር ተሳስሮ መኖሩን መች ነው የምታስተውሉት? እውነት እንነጋገር ካልን አብዛኛዎቻችን በህይወት ዘመናችን በሙሉ የምንዋጋው ለነፃነት ሳይሆን ሌላ ሰው ባዘጋጀልን የሰዓት ሰሌዳ ውስጥ ገብተን የራሳችንን ጊዜ ህይወት በደሞዝ ለመሸጥ ነው። ደሞዝ ድህነትን ያሳልፍልናል ብለን የምንተማመንበት ወጥመድ፣ ቋሚ የእድሜ ልክ እስር ቤት መሆኑን እና ውስጣዊ ኃይላችንን ቀስ በቀስ የሚያጠፋው የእድሜ ልክ ወጥመድ መሆኑን መች ነው የምንገነዘበው? ዛሬ የምንወያየው በዚህ ርዕስ ጉዳይ ላይ ነው። እስከ መጨረሻው ከቆያችሁ ደግሞ ከዚህ የደሞዝ ወጥመድ እንዴት መውጣት እንደሚቻል እንዲሁም ደግሞ ታላላቅ ሰዎች ህይወታቸውን እንዴት እንደቀየሩትና ህይወታቸውን ሙሉ በሙሉ የሚቀይሩ መፍትሄዎችን አብረን እናያለን። አዳዲሶች ካላችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ወደ መጀመሪያው ሀሳብ እንሂድ። የመጀመሪያው ምዕራፍ የሰዓት ሽያጭና የሰመጠው ነፃነት። ደሞዝ አደገኛ የሚሆነው በቁጥሩ ማነስ ወይም ደግሞ በድርጅቱ ሰዎች ውስጥ ባሉ ሰዎች ክፉ መሆን ምክንያት ብቻ አይደለም። ትልቁና የከፋው መርዝ የደሞዝ ስርዓት የሰው ልጅ የማሰብ አድማስ መገደቡ ነው። በየወሩ የሚገባው የተወሰነ ገንዘብ ነገ ምን እንደሚፈጠር የምታውቁበት የውሸት ዋስትና ይሰጣችኋል። ይህ ማለት ምን መሰላችሁ? ደሞዝ አጠራቅሜ ቤት፣ መኪና፣ የራሴ ንግድና ሌሎች ይኖሩኛል ብሎ ለአእምሯችሁ የውሸት ዋስትና ይሰጠዋል እና ረጅም ዓመታትን በቅጥር ላይ እንድትኖሩና እድሜያችሁን ሁሉ በከንቱ እንዲያልፍ ያደርገዋል። ደሞዝ የውሸት ድህነትን ግን የፈጠራ ችሎታችሁን፣ አደጋ የመውሰድ ድፍረታችሁንና የውስጣችሁን ትልቅ እምቅ አቅም ያቀዘቅዘዋል። ከአንድ ሰዓት ስራ የምታገኟት የተወሰነች ሳንቲም የመላው ህይወታችሁን ዋጋ ትወስነዋለች። እስኪ አሁን ራሳችሁን በሐቀኝነት ፈትሹ። ባለፉት 5 ዓመታት ውስጥ በየቀኑ የምትወጡት ሩጫ የእናንተን ህልም እያሳደገው ነው ወይስ የሌላውን ሰው ግዛት እየገነባ ነው? መነሻችሁ የት ነበር? አሁን የት ደረሳችሁ? መልሳችሁን ኮመንት ላይ አስቀምጡልኝ። ወደ ሁለተኛው ምዕራፍ 2 እንሂድ። ከማዕረግ በስተጀርባ ያለው ባርነት። ታሪክ የሚቀየረው ሌሎችን በመከተል ሳይሆን ዋጋ በመክፈል ነው። ዓለም የዛሬውን ቅርጽ እንዳይዝ ያደረጉት ታላላቅ ሰዎች በዛ ምቹ በሆነው የደሞዝ ሰንሰለት ተጽናንተው ሊቀመጡ ኑሮ ዛሬ ስማቸው ባልተነሳ ዝነኛም ባልሆኑ ነበር። በፈረንሳይ በምትገኘው በሶሙር የምትባል ትንሽ ከተማ ውስጥ የተወለደችውንና በድህነት ያደገችውን ኮኮ ሻኔል ታሪክን እንመልከት። በወጣትነቷ በልብስ ስፌትና በተቀጣሪነት የምታገኘውን አነስተኛ ቋሚ ገቢ ትታ የራሷን የውበትና የፋሽን ንግድ ለመፍጠር ስትነሳ መጀመሪያ ላይ ማንም አላመናትም ነበር። ነገር ግን በየልብስ ሰዓት ሰሌዳ አልኖረም ብላ በመነሳቷ ብቻ ዓለም የፋሽን ታሪክ ለዘላለም ቀየረችው። ስለዚህ ከደሞዝ የወጥመድ ባርነት ወጥታችሁ የራሳችሁን መንገድ ለመጀመር ዛሬውኑ ተነሱ። ወደ ሌላኛው የዓለም ክፍል ደግሞ እንሻገር። በጃፓን የተወለደው ሶይቺሮ ህንዳ እናስታውስ። መጀመሪያ ላይ በረዳት መካኒክነት በደሞዝ ይሰራ ነበር። በኋላም የራሱን የፒስትሪንግ ኩባንያ መስርቶ ለቶዮታ ኩባንያ ለማቅረብ ቢሞክርም ምርቱ ውድቅ ተደርጎበት ነበረ። ያኔ ተስፋ ቆርጦ ወደ ሌላ ድርጅት በደሞዝተኛነት ቢመለስ ኖሮ ዛሬ በዓለም ላይ በቢሊዮን የሚቆጠሩ ሰዎችን የሚያንቀሳቅሰው የሆንዳ የሞተር ግዛት አይፈጠርም ነበር። እስኪ ራሳችሁን ጠይቁ። እናንተስ የያዛችሁትን ያንን አነስተኛ የደሞዝ ዋስትና ላለማጣት ስትሉ ምን ያህል የፈጠራ አቅማችሁን ቀብራችሁታል? መልሱን ለእናንተ ትቼዋለሁ። ምዕራፍ 3 ከምቹ ቀጠና ወደ እሳት መውጣት። ብዙዎቻችን የምንሳሳተው አንድ ትልቅ እውነት አለ። ከዚህ ወጥመድ መውጣት ማለት በአንድ ጀንበር ስራ ማቆም ወይም ደግሞ ገንዘብ መብላት ማለት አይደለም። ከዚህ ወጥመድ መውጣት ማለት መኖራችሁን በሙሉ በሌላ ሰው ፍቃድ ላይ ብቻ መመስረታችሁን ማቆም ማለት ነው። በአሜሪካ ግዛት ተወልዶ ያደገውን እና የዓለም ታዋቂ የሬስቶራንት ባለቤት የሆነውን ኮሎኔል ሳንደርስን እንውሰድ። ህይወቱን ሙሉ በባቡር መንገድ ሰራተኝነት፣ በኢንሹራንስ ወኪልነት እና በነዳጅ ማደያ ተቀጣሪነት በደሞዝ ሲዋዥቅ ኖሯል። የደሞዝ ስርዓት እስከ 65 ዓመት ድረስ የራሱ ምስጢራዊ የድሮ አሰራር ጠባብ ነው
እንዲቀመጥ አድርጎት ነበር። ነገር ግን በስተመጨረሻ የደሞዝን ዋስትና ሰሩ በመውጣቱ በዓለም ዙሪያ የሚታወቀውን KFC የተባለውን ግዙፍ ድርጅት መገንባት ቻለ። ከዚህ ወጥመድ ለመውጣት ምን ማድረግ አለባችሁ? መፍትሄዎቹ የሚከተሉት ናቸው። የመጀመሪያው እርምጃ የምታገኟት የተወሰነች ገቢ ጊዜያዊ የቅንጦት እቃዎችን ለመግዛት ሳይሆን የራሳችሁን እውቀትና ንብረት ለመገንባት ማዋል መጀመር ነው። ሁለተኛው እርምጃ ከስራ ሰዓት ውጭ ያለውን ትርፍ ጊዜ ሌላ ሰው በሚሰጣችሁ መዝናኛ ላይ ሳይሆን የራሳችሁን የጎንዮሽ ጥረት ለመፍጠር መጠቀም፣ ራሳችሁን የምታሻሽሉበት ነገር ላይ ጊዜ ማጥፋት፣ ኮርስ መውሰድ ሊሆን ይችላል። ሌላም ነገሮች ለነገ ህይወታችሁ ዋስትና የሚሆን ነገር ላይ ጊዜያችሁን ስጡ። ጊዜን ከገንዘብ ጋር ማያያዙን አቁሞ እውቀትና ክህሎትን ማዳበር ነው። ህይወታችሁን በሌሎች እጅ መስጠቱን መቀጠል ትፈልጋላችሁ ወይስ የራሳችሁን ህይወት መምራት? መልሱን ለእናንተ ትቼዋለሁ። እስኪ አሁን ራሳችሁን ፈትሹ። ለነፃነታችሁና ለነገው ማንነታችሁ ስትሉ ዛሬ ምን አይነት መስዋዕትነት እየከፈላችሁ ነው? ወይስ ነገም እንደ ትላንቱ በተመሳሳይ አዙሪት ውስጥ መኖር መርጣችኋል? መልሳችሁን ኮመንት ላይ አስቀምጡልኝ። ምዕራፍ 4 የመጨረሻው ምርጫ። የእድሜ ልክ ደሞዝተኛ ሆኖ መቅረት ዕጣ ፈንታ አይደለም፣ ምርጫ ነው። ዛሬ በየወሩ የምታገኟት ያች ትንሽ የድህነት ስሜት ነገ ነፃነታችሁን የምታጡባት ትልቅ ዋጋ የሆነች መሆኑን ልብ በሉ። ሰንሰለቱን ማፍረስ የሚጀምረው ከራሳችሁ አስተሳሰብ ለውጥ ነው። ሌላ ሰውን የእናንተን ወራዊ ዋጋ እንዲተምንላችሁ አትፍቀዱ። ጊዜያችሁ ውድ ነው። ያንን ውድ ጊዜ ደግሞ ለሌላ ሰው ህልም መገንቢያ ብቻ አትሽጡት። የራሳችሁን ህልም፣ የራሳችሁን እውቀት፣ ጉልበት፣ ያላችሁን ነገር በሙሉ ፈትሹት። እኔ ምን ማድረግ እችላለሁ? እኔ ምን አቅም አለኝ ብላችሁ ራሳችሁን ጠይቁና አቅማችሁን፣ እምቅ ኃይላችሁን አውጥታችሁ ተጠቀሙበት። ከቅጥር ወጥታችሁ ዛሬ ነገ ሳትሉ የራሳችሁን መንገድ ጀምሩ። ህልማችሁን ኑሩ። የዛሬ ቪዲዮ ውስጣችሁ ላይ አዲስ መነቃቃትን ከፈጠረ ላይክ አድርጉ። ለምትወዷቸውና ከዚህ ወጥመድ እንዲወጡ ለምትፈልጓቸው ሰዎች ደግሞ አጋሩት። ሰንሰለቱን ሰብራችሁ የምትወጡበት ያ ቀን ዛሬ እንዲሆን እመኛለሁ። አዳዲስ ሰዎች ካላችሁ ደግሞ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ጠቃሚ ቪዲዮዎችን ስንለቅ እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ የራሳችሁን ህይወት ለመምራት ራሳችሁን አዘጋጁ። ሰላም ነው።